እንደ ያለ ልጅ ህፃን ልጅ ነው ወርቋል። ለማንሳትም አልቻልን። ቦታው በጣም 3 ሰዓት እና 4 ሰዓት ይሄዳል። በማግስቱ ወይና ያለሁት አለን። አማርኛ ይችላል ግን ብዙም አይደለም ይሰባብራልና ወይት ነይ ስል እንዲህ ነው ከኔ ጎጆ ነው ያለኸው ምን አርገህ ነው? ከቤታችን እንኳን ለመናገር ጨው ሽሮ የለም። ከገበያ አንዳንድ ቁጥር እየገዛን ነው። ማስፈጫ መኪና ወፍጮ የሚባል አለ። መኪና ወፍጮ የለም ተዘግቷል። ብንፈታው ግን በጣም ከባድ ሁኔታ ላይ ነው ያለው። 3 ቀን ስለሆነ አብጧል። ታቅም በላይ አብጧል። ተላተላለው በቃ እሱ ደግሞ ህይወቱ ትንሽ ናት። በፈጣሪ ያገኘዋለሁ ብታሰር ብዬና ያነሳው ይሄን ሁሉ ይሄ ሁለት ወንድማሞች ክልሎች በዛን ሰዓት በመጥፎ ጦርነት ሁኔታ ነው የነበሩትና ስለ ጦርነቱ አንተ ስታስብ ምን ይሰማሃል? ይሄ ሁሉ በመፈጠሩ እኔ ግምቴ ወይ እናት ይኖረዋል ወይ አባት ይኖረዋል ነበረ ግምቴ። ግን ልጅ እድለኛ ነው። የሚገርም ነገር እንኳን አባት እናት አይደለም አያትም አለ አያቶችም አሉ። በዛን ሰዓት እናንተ ቪዲዮውን በለቀቃችሁበት ሰዓት የኔ ህይወት ዝም ብዬ ነው የምኖር ነበር። አሁን ባለበት አካባቢ በተለያዩ ዜና አውታሮች የምንሰማው ነገር አለ። አሁንም በአማራ ክልል ጦርነት እንዳለ ወመራ ለስራ ሄጄ ነበር። ሰሊጥ አረም ደህና ደፉም ማለት ይችላል ነው። ደህና ደፉ ከመይ